ሙስሊሟ ቲክቶከር ባንቺ የተነሳ ጀመርኩልሽ ማፈር ኢስላም ያልሆኑትን ሴቶችን ስወቅስ እያልኩኝ ለምንድን አያደርጉን ቀሚስ ዛሬ ላይ ግን አንቺ እንዲህ ተገላልጠሽ ለዓለም ስትታይ ሚዲያ ላይ ወጥተሽ አንገቴን ደፋሁኝ አፈርኩልሽ በጣም በኩራት ስላንቺ መናገር አልቻልኩም። በዘፈን ስታብጂ ሲያሻሽ በነሽዳ ስትፈልጊ ሳሎን ስትፈልጊ ጓዳ በጣም ሲበስብሽ ወጥተሽ ከጎዳና ቪዲዮ እየሰራሽ ለገንዘብ ለዝና ዲኑን ከበር አርገሽ ነብይን እየጠራሽ በሜካፕና ኩልፊትሽን ኳኩለሽ በስሜት አይንሽን ከርተት እያደረሽ ድምጽሽን በዜማ እያወጣሽ ካፍሽ በውሸት ምላስሽ ነቢ እያሽ ወንዱ ስትፈትኝ ዳለ እያወዛወሽ በሸይጣን ገዛ ተከታይሽ በስቶ ኮሜንትና ላይክ ሲመጣ በርክቶ አቅልሽን አሳተሽ ሳትጠጪ ሰከርሽ ሳታውቂው እንደ ቀልድ ከወንጀል ላይ ወደቅሽ። ያላህ መልእክተኛ እንዳልከለከሉ ጾታችሁን እንጂ ሌላን አትምሰሉ ብለው እንዳልነበር ቃላቸውን ጥሰሽ ጺምና ኮፊታ ከታች ሱሪ ለብሰሽ ኤዩኝ ስትይ ወንድን ተመሳስለሽ እንዴት አላፍርብሽ ሙስሊሟ ቲክቶከር ዲንሽን ንቀሽው ስታልፊ ከድንበር ግን አስበሽዋል በዚህ አህዋል ሆነሽ ቢመጣ እዛኤል ቀጠሮ ደርሶብሽ ተውበሳት ታድርጊ ለሰራሽው ስራ ቀብር ብትገቢ ከወንጀልሽ ጋራ አንድም ሰው አይመጣም አንቺን ተከትሎ ከዛ ሁሉ አድናቂ ከዛ ሁሉ ፎሎ ትረሻለሽ አንቺን ዝናሽም ይጠፋል ሐራሙ ስራሽ ግን ከዱንያ ላይ ቀርቷል። ያንቺን ሐራም ስራም ሰዎች ባዩት ቁጥር ቅጣትሽ ይከፋል ሆነሽ ከመቃብር። እናም ይሄውልሽ ሙስሊሟ ቲክቶከር ዝና አኺራ ላይ ለማይጠቅምሽ ነገር ቲክቶክና ዩቲዩብ ይቅርብሽ ታያቸው ነቢን ለጭፈራ ማድመቂያ አታርጊያቸው። ዲኑን አታርክሹ ለመታየት ብለሽ አትገላለጭ ሂጃብሽን ልበሽ።